ሄሉን ላገባት ነው። ሄሉን ላገባት ነው እና ከዚህ በላይ ደስ የሚል ነገር ምን አለና በዚህኛው እሁድ እነ ሄሉ ቤት ሽማግሌ ሊሄድ ነው የምላችሁ። ሄለን አንተ ሽማግሌ ስላክ ደስተኛ ምትሆን መስሎ ነው? አልሆነም። መጀመሪያ ካንተ ጋር ደስተኛ መሆን አለብኝ። ሽማግሌ ተልኮ ደስተኛ ደግሞ ሄሉ ሽማግሌ እኮ ሚሄዱ እኮ አንድ ላይ ያደርገን እኮ ልንጋባ እኮ ናቲ። እኔ ምንም ነገር አልፈልግም። ምንም ነገር አልፈልግም። ያምሻል እንዴ አንቺ ሴትዮ? አንቺ እኔ ለቤተሰቦች ሁሉንም ነገር ጨርሻለሁ። በቃ ሁሉም ነገር አልቋል። አትላክ። እኔ ምንም ነገር እንድትልክ አልፈልግም። አመሰግናለሁ። አንቺ ሄዱ አራት አዋርጅን ቤተሰቦችን በጣም ነው ማከብራቸው። አስበን ጨርሰን እኮ ወደ ፍቅራችን ተመልሰናል። አንዴ አልተመለስንም። በዚህ ልክ ሄጃለሁ። በዚህ ልክ አንድ እንድንሆን ጥሪ ያለው ጥረት አድርጋል። በቃ እኔ ነኝ ያበላው ፍቅራችን ጊዜ ባንድ ላይ ላፍታም እንኳን ሳንለያይ ሴልሽ ስለሆንሽ አስቀድሜ ለቤተሰቦችሽ በክብር ሽማግሌ ልላክ አልኩኝ። ከዚህ ሌላ ምንድን ነው የምትፈልገው አንቺ? ምን ሆኜ ነው ያልኩሽ? አንተ ውስጥ አይታይም። ሄሉ ይቅርታ ካሳለፍነው ነገር ይበልጣል እንዴ? አመት ነስንሼ ሐዘን ለብሼ ኦሜን አድሬ ፍቅሬ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? አማን ነው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ምን አብዶ ነው እንዴ በዚህ ሁኔታ እንደዚህ የሚስቀው ምናምን ነገር ልትሉ ትችላላችሁና ሁላችሁም ዛሬ መሳቃችሁ አይቀርምና በሳቅ ጀምሩት ልላችሁ ነው የምፈልገው። አላቅም ከየት እንደምጀምር። ዛሬ ደስ ብሎኛል፣ በጣም ደስ ብሎኛል። በጣም ደስ የሚል ቀንም ነው። እኔ እንጃ ምን ብዬ እንደምጀምራችሁ አላቅም። ዛሬ ቤተሰብ ሁሉም ነገር ነው የሚባለው አልቋል፣ በቃ አልቋል። ዛሬ እናንተም ጋር የመጣሁት ቤተሰቦችም ጋር የመጣሁት ደስታዬን ብቻ ላጋራ ነው። ብዙዎቻችሁን በዚህ ደስታ የተነሳ በጣም ደስ ይላችኋል ብዬ አስባለሁ። ምክንያቱም ለብዙ ጊዜ ከኔም ከቤተሰቦችም ከእናንተም ከሁሉም ቤተሰቦች ስልሽ ከእናት ከአባት ከሁሉም ሰው በጣም የሚጠበቅ ቀን ስለሆነ እንኳን ደስ አላችሁ። በዛ ላይ ደግሞ ጾም ሊገባ ነው። ጾም ከመግባቱ በፊት ያው እኔም ወደ መጣሁበት ለመመለሴ ያው ጥቂት ቀናቶች እየቀሩኝ ነው። ከዛ ቀን በፊት ያለውን ነገር ሙሉ በሙሉ ጨርሼ ለመመለስ ነው ሀሳቤ። እንግዲህ ሰሞኑን የተፈጠረውን ነገር እያያችሁ ነበረ። ቤተሰቦቼም እንግዲህ ቤተሰቦቼ ስላችሁ በፋሚሊ ደረጃም እንግዲህ እናቴ ምናምን ነገር ያው ታውቃለች፣ ሚዲያ ላይ ያለውን ነገር ምናምን ነገር ታውቃለች። በነበርኩበት ሁኔታ ምናምን ነገር ደስተኛ አይደለሁም። ከዛ ትላንት የሆነ ነገር አወራን። በእርግጥ ትላንት ሄሉን ይቅርታ ለመጠየቅ ሞክሬያለሁ። አዝናብኛለች። ስላዘነች ነው እንደዛ የሆነችው። ለዛም ነው እና ብዙም ቂም አልያዝኩም። በእርግጥ ደብሮኝ ነበረ በቦታው እንደዛ ተንበርክኬ ምናምን ነገር ይቅርታ ጠይቂያት ምናምን አልጠበቅኩም። ሄሉ እንግዲህ ልጅቷ ፊት ለፊት አቅፋኝ ምናምን ነገር በቃ የሆነ ጠላቶቻችንን ታሳፍራለች፣ ደስታችንን ትመልሳለች የሚል ተስፋ ኖሮኝ ነበረ። መስዋዕትነት ከፍዬ ልጅቷንም በግድ አናግሬያት እንግዲህ እንድታምነኝ በሚለው ነው። ከልጅቷ ጋር ምንም ነገር እንደሌለ ሁለተኛ እንደማትበጠብጠንም እዛ ጋር ማሳያት ይሆናት ዘንድ ብዬ ነው ልጅቷን መውሰዴ። ምክንያቱም በቃ ሁሉም ነገር እዛች ጋር ጥርት ይላል ብዬ ማመኔ ነውና አላቅም ብቻ አልተደሰተችም። ዞሮ ዛሬ ደስ ብሎኛል። እሷም እንግዲህ ለዚህ ጓደኝነታችን ቦታ ስለምትሰጥ ስለምትወደኝ ይሄን ነገር ደስ ይላታል ብዬ አምናለሁ። ከዛ በተረፈ ደግሞ አላቅም ብዙዎቻችሁ የተቀየማችሁ እኔን በጣም ያኮረፋችሁ አብዛኞቻችሁ የተሳደባችሁ ምናምን ነገር አላችሁና አይደረግም። ለሚያልፍ ቀን ለሚያስተሳዝብ ቀን እንደዚህ ባንሆን ምናምን ነገር ጥሩ ነው። አንዳንዴ ደግሞ እናንተ ለማስተካከል ብላችሁ ገብታችሁ የሆነ የምታረጉት ነገር ሰውን እልህ እንዳያሲዝ። እኔ እንደዛ አይነት ሰው አይደለሁም፣ ግን ማርያምን አንዳንዶቻችሁ ምናምን ነገር እንዴ
እንዲሁ ቢቀርስ ምናምን ነገር የሚያዝብን ነገር ነው የምጽፉት መቤቴን እና አይደረግም። ምንም አይነት ሁኔታ ከሆነ ሰውን ወደ ጥሩ መልካም ነገሩ እንዲመለስ ወደ ሰላም ወደ ደስታው ምክንያቱም ታውቃላችሁ እናንተ ያለውን ነገር ስለምታውቁ ወደ ደስታው እንዲመለስ ለሁላችንም ከጎን ሆናችሁ ነው እንትን ማለት ያለባችሁና ብዙዎቻችሁ ስትሳደቡኝ ምናምን ነገር አይቻለሁ። ደብሮኛል። እኔን አይመስልም፣ እኔን አይወክለኝም። ነገሮችን እንግዲህ ለማስተካከል የሄድኩበት ሁኔታ ነው። ምንም ነገር ቢኖረኝ ራሱ ከሄሉ ጋር ከነበረኝ ህይወት በፊት የሆነ ነው እና ምንም እኔ ችግር የለብኝም። ሰው አምናኝ ከተቀበለች ትቀበለኛለች፣ ካልሆነም ይቀራል። እንደዚህ እንትን የሚል ነገር አይደለም። ግን በሌላ ነገር አትቀበሉት። ዛሬ ግን ሆኖም ሆኖ ያው እናንተም ከፍቅር የመነጨ እንደሆነ አውቃለሁ እና ሁላችሁንም ደስ ይላችኋል ብዬ አስባለሁ። ወደ ገደለው ስመጣ ዛሬ እንደዚህ ምንድነው ያስደሰተ ናት ልትሉኝ ትችላላችሁ። ሄሉን ላገባት ነው። በቃ ሄሉን ላገባት ነው እና ከዚህ በላይ ደስ የሚል ነገር ምን አለ? እና እናንተ በጣም ደስ ይላችኋል ብዬ አስባለሁ። እግዚአብሔር ወይኔ የምር የሆነ በቃ ከተወራ እንትን ካለ በኋላ የምር ደስታዬ እንጃ እግዚአብሔር ወደር አጣ። ወይኔ እና በቃ ያው ደረሰ ነው የምላችሁ። እኔም ከዚህ በፊት ያው ነገሮቹ እንትን እስከሚሉ ምናምን ነገር እያልኩኝ ብቻ በራሴ ላይ ሆልድ ለማድረግ ለመያዝ ሞክሬን ለማቆየት ሞክሬን ነበረ። ግን ሰሞኑን የነበርኩበትን ሁኔታ እናቴም አባቴም እያዩ ነበረ እና ደወሉልኝ ማለት ነው። በቃ ተጨናድቄ ስለነበረ አማከርኳቸው እና ምንድነው የተወሰነው ያው እንግዲህ ጾም ሊገባ ነው። ጾም ከመግባቱ በፊት ይሄን ነገር እኔም ከመሄዴ በፊት ፊክስ ለማድረግ ወሰንን ማለት ነው። ከዛ በዚህኛው እሁድ እነ ሄሉ ቤት ሽማግሌ ሊሄድ ነው የምላችሁ። ማንም እኔ እንጃ አላመንኩም። በቃ ነገርኳቸው ማለት ነው። ስነግራቸው እነሱም በቃ አንተም እንደዚህ ከምትጨናነቅ እሷም በቃ እንትን እንደምትል የቤተሰቦቹም አላ ደስ ይላል። ብቻ ቤተሰብ እኔ አልገመትኩም እና በዚህ ደረጃ ደግሞ ቤተሰቦቼ የሆነ ነገሩን በራሳቸው ያስኬዳሉ ብዬ አላሰብኩም ነበረ። እኔም እንግዲህ እንዴት ነኝ ቤተሰብ አላቅም። ዛሬ የምር ዝም ብዬ የተጠናደብኩ ነው የተነሳሁት። ምንም ነገር በቃ እንትን ይሄን ነገር ለሄሉ ለመንገር የምር እግዚአብሔር ገና እየነጋ ነው። ብዙ አልሄድም። ሰዓት ገና 4 ሰዓት 5 ሰዓት ቢሆን ነው እና ቶሎ በቃ ነግሬያት እሷም ደስታውን ትጋራ። ቶሎ ደግሞ ለቤተሰቦቿ ቀድሞ ይነገራል መሰለኝ እንግዳ የሚመጣ ይኖራል ምናምን ተብሎ ይነገራል እና በዚህ አጋጣሚ ካዩትም አላቅም በዚህኛው እሁድ እነ ሄሉ ቤት የሚመጣ እንግዳ አለ። ያው ሽማግሌ ይመጣል። ያው ሄሉን ለትዳር የሆነ ልጅ ሊጠይቅ ነው። አራት አሳፍሩኝ እናንተ ባለጌዎች በቃ እና ተመልካቾችን ነው እናንተን እያየሁ እኔ እያፈርኩኝ ነው። እኔ በስነ ስርዓት አማቾች ፊት ለፊት ጥያቄ ማቅረብ ስላለብኝ ነው እና ቤተሰብ የነገ እሁድ አባቴና የአባቴ 2-3 ጓደኞች በመሆን እንግዲህ እነ ሄሉ ቤት ሽምግልና ይሄዳሉ ማለት ነው። እና ቤተሰብ እንኳን ደስ አላችሁ። እንግዲህ ከመመለሴ በፊት እኔም ከሷ ጋር ያለውን ነገር ሙሉ በሙሉ በቃ ጨርሼ ደስ ብሏት ደስ ተባብለን ለመመለስ አሰብኩና ቤተሰቦቼም እንግዲህ ከዚህ በፊትም ያው ሄሉን ከዚህ በፊትም የሚያውቁ ነበረ። በእርግጥ ከተመለስም በኋላ ባለው ጓደኝነትም ምንም አስተያየት ሰጥቶኝ አያውቅም። በእርግጥ እውነት ለማውራት ግን ዛሬ እኔ ባለውበት ጭንቀት ምናምን ጋር ተያይዞ እነሱም ደውለውልኝ በቃ ሁለት እኔ ሽማግሌ ሄዳሉ ብሏል ፋዘር። ጓደኞቹን ይዞ ሊጠይቃት ሊሄድ ነው እንግዲህ አላ እኔ እንጃ። እኔ የምር በጣም ነው ደስ ያለኝ። ደግሞ ቤተሰብ ከጎናችሁ ሆኖ በእንደዚህ አይነት ሁኔታ ቤተሰብ ሲተባበራችሁ አላቅም። የምር እኔ ዛሬ በጣም ነው ደስ ያለኝ። እስከ ዛሬም ለካ ብጠይቅ እንደዚህ ማቅለል እችል ነበር፣ ግን ከቤተሰብ ዘንድ ደግሞ መጥቶ ሲሆን ደስ ይላል። ኦልሬዲ የጠየቁኝ ቤተሰቦቼ ናቸው። ሽምግልና ለመሄድ ያለውን ነገር በሚዲያ አይተው ነው የሚመስለውና እና እንኳን ደስ አላችሁ ፋሚሊዎቼ፣ እንኳን ደስ አለን። ሄሉ እንግዲህ ይሄን ስትሰማ ሙሉ በሙሉ ያው አላ ወደ ትዳር ጉዞ ልናደርግ ነው። ብትወድም ባትወድም ወይ ጠልፋት አለው
እና ደስ ይላታል ብዬ አስባለሁ። ምክንያቱም ካሳለፍነው ነገር አይበልጥም። በጣም ብዙ ነገር አሳልፈናል። እሷም በመንገዷ እኔም በመንገዴ በጣም ብዙ ነገር አሳልፈናል። ይሄ ለኛ በጣም ተራ ነገር ነው። ደግሞ ለምንጓዘው ለትልቁ መንገድ ደግሞ ምንም ይሄ የሚያስቆመን አይደለም ብዬ አምናለሁ። በራሴም በእንትን የኔንም ደግሞ ቁርጠኛነት ወደ እሷ ለመመለስ ያለኝም ቁርጠኛነት አይታለች ብዬ አስባለሁ። ቤተሰብ አሁን ጊዜ አንግደል፣ ቀጥታ ወደ እሷ ሄደን ያለውን ነገር እናበስራታለን ማለት ነው። እንግዲህ ደስ ይላታል ብዬ አስባለሁ። ምንም ምላችሁ ነገር የለም፣ ቶሎ በሉ ቤተሰብ። ደርሻለሁ። እየተቻኮልኩኝ ነው ይህን ነገር ለመንገር ብዬ። አበባ ራሱ አልያዝኩም፣ ዝም ብዬ ነው የመጣሁት። ምን እንደምትላላት ቤት ናታ ነው ይዘጋል ነው። ዛሬ የሆነ ነገር ልነግርሽ ነው የመጣሁት። ደስ በማይል ሁኔታ ውስጥ እንዳለሽ አውቃለሁ፣ ይገባኛል። ግን ከሰማሽ በኋላ አንቺም ደስ ይልሻል ስላሰብኩ ነው እንደዚህ ደስ ያለኝ እንጂ እኔም አዝኛለሁ። የተፈጠረው ነገር ትክክል እንዳልሆነ አውቃለሁ እና ከየት እንደምጀምር አላውቅም። ወይኔ በእግዚአብሔር ስም ነገር ባይን ይገባል ስለሚባል ነው እና እንግዲህ ከየት እንደምጀምር አላውቅም። ሰሞኑን በተፈጠረው ነገር በጣም አዝኜ ነበር ስልሽ ነገሮች በአጭር ጊዜ ውስጥ በማንፈልገው ደረጃ ሄዱ እና ለእሱ በጣም ይቅርታ ለአንተ መጥቼ ነበረ። ዛሬ ደግሞ እሱን ልደግምሽ አይደለም የመጣሁት ለሌላ ነገር ነው። አይ ቲንክ ደስ ይልሻል ብዬ አስባለሁ። ትናንት የነበርኩበትን ሁኔታ ቤተሰቦችም አይተዋል፣ ወላጅ ቤተሰቦችም ደግሞ አይተዋል እና አላ ስለተጨነኩኝ የነበራቸው ያሉበትን ሁኔታ ካለኝ ጊዜ አንጻር እንደዚህ አይነት ጊዜ ከአንቺ ጋር አሳልፌ መሄድ ፍላጎት አልነበረኝም እና እንደዚህ አይነት ነገር በመሀላችን ስለገባ ምናምን ነገር በጣም ደብሮኛል እና ለአንዴና ለመጨረሻ ጊዜ ላይክ እንደዚህ አይነት ስጋቶች በእኔና በአንቺ መሀል እንዳይገቡ እንዳይፈጠሩ ምናምን ነገር ለማድረግ ነው ዛሬ አመጣጤ። እሱ ምንድን ነው ቤተሰቦቼ ያለውን ነገር አውቆ ያው ጾሙም ሊገባ እንደሆነ ታውቂያለሽ። ሰኞ ምናምን ጾም ይገባል። ጾም ከመግባቱ በፊት እኔም ከመሄዴ በፊት በዚህኛው እሁድ ወላጅ አባቴና ጓደኞቹ እናንተ ቤት ለሽምግልና ይመጣሉና ቤተሰቦችሽም አንቺም ልክ እኔም ነግሬያለሁ። ቤተሰቦችሽ ለዛ ነገር ፈቃደኛ የሚሆኑ ከሆነ ሽማግሌ በዚህኛው እሁድ ያው ካለው ከወቅቱም አንጻር የተፋጠነ ቢሆንም አላቅም እንጃ እና ቤተሰቦቼ ልጃችሁን ለልጅ ለማለት በዚህኛው እሁድ እንደሚሄዱ ምናምን ነገር ለቤተሰብ ለዘመድ አዝማድ ለሁሉም ነገር ያለው እና ለዚህ ነው ደስ ያለኝ። አላቅም ደስ ይልሻል ብዬ አስባለሁ እና
ሄሉ ሄሉ ምን ሆነሽ ነው? ላገባሽ እኮ ነው። ደስ ነው? ተነስ ከሱ ጋር ስማ፣ እኔ ሽማግሌ አልፈልግም። ሄሉ ቀልድ አይደለም፣ የምሬን ነው የምልሽ ስልሽ አሁን ይሄ እንደዚህ እኔና አንቺ የምንታረቅበት ሰዓት አይደለም። ገብቶሻል? ነገሩን ፋሚሊም ሰምቶ ሁሉም አውቆ እንግዲህ ሽማግሌ የሚሄደው እኔ አይደለሁም ቤተሰብ ነው የሚሄደው እና ቤተሰብ ሁሉንም ነገር አውቆ ስለተላከ እኔ ደስተኛ መሆን ይመስላል። ሽማግሌ ስለተላከ እኔ ደስተኛ መሆን ይመስላል። ሄሉ ሽማግሌ እኮ የሚሄደው እኮ አንድ ላይ ያደርገን እኮ ነው፣ ልንጋባ እኮ ነው። ናቲ እኔ ምንም ነገር አልፈልግም። ምንም ነገር አልፈልግም። ሄሉ የምርሽ ነው? የምሬ ነው። ስለምን እያወራን እንደሆነ እኮ አላወቅሽም። መጀመሪያ እኔ እናንተ በደንብ መታወቅ አለብን። መጀመሪያ ከመጋባታችን በፊት አንተ ምን ማወቅ አለብህ፣ እኔም አንተን በደንብ ማወቅ አለብን። ማላውቀው ነገር አለ ስላንቺ? ያው ሽማግሌ ሄዶ እኔና አንተን አንድ ስላደረገ እኔና አንተ ደስተኛ እንሆናለን ማለት አይደለም። እና ሄሉ እኔ በዚህ በፍርሃት ህይወት ውስጥ መኖር አልፈልግም። እኔ ሄሉ ግራ እያጋባሽ ነው ስልሽ የምሬን ናት። አንተ ደስተኛ የምትሆነው በራስ በሌላ መንገድ ደስተኛ ልትሆን ትችላለህ ምናምን፣ ግን እኔ እዚህ ጋር አሁን ላይ ደስተኛ አይደለሁም። በቃ አንቺ ደስተኛ ነሽ ከኔ ጋር ስለተለያየን መስሎኝ እኮ ነው። አዎ። እና ታዲያ እኮ እኛ አንድ ልንሆን እኮ ነው። በቃ ያው ማሰብ አለብህ አንተ ራሱ፣ እኔ ማሰብ አለብኝ። ምንድን ነው የምናስበው? ሄሉ አስበን ጨርሰን እኮ ወደ ፍቅራችን ተመልሰናል። አንዴ አልተመለስንም፣ ገና አልጨረስነው ነገር ብዙ አለ። ምንም ነገር አልፈልግም። ሄሉ ተይናለሽ። ሄሉ ግራ እያጋባሽ ነው። ናቲ በቃ ይበቃል። ከዚህ በላይ ብዙ እኔና አንተ ባንተዛዘብ ይሻላል። ምክንያቱም በቃ ይሄ ያለ አትላክ። እኔ ምንም ነገር እንድትልክ አልፈልግም። አመሰግናለሁ። አንቺ ሄዱ አራት አዋርጅን ቤተሰቦች ፊት ቤተሰቦችን በጣም ነው ማከብራቸው። ሲቀጥል አንቺ የማይመስል ነገር አለ። እናቴ አትንካ። እኔ ታውቃለህ ይበቃኛል። አሁንም እኔ ይሄ ነገ ምን ይፈጠራል ማለት አልፈልግም። ምንም የሚፈጠር ነገር የለም። እኔን አታውቂኝም፣ አታምኚኝም። ስላመንኩ መሰለኝ እንደዚህ አይነት ነገር የደረሰብኝ። ምንም እኮ የተፈጠረ ነገር የለም። ያለውን ነገር እኔ ትላንት እንግዲህ እሷንም አምጥቼ አሳየውሽ። በቃ እሷን ምንም የለንም ችግር የለውም። የራሳችን አሁን ላይ ነገን ምን እንደሆነ ስለማላውቅ ምንም የሚቀበል ነገር የለም። ሄሉ በፍራቻ እኮ ምንም የሚቀር ነገር የለም እኮ። አንዳንዴ ሊቀር ይችላል። ምክንያቱም ከራስ የሚበልጥ ነገር የለም። ከራስ የሚበልጥ ምንም ነገር የለም። ሁሌ በፍራቻ አረ በዚህ አይነት መንገድ እኔ እኮ ደስ ብሎሽ ታቅፊኛለሽ ብዬ ደስ ብሎኝ እኮ ነው ያመጣልሽ። ሽማግሌ ስለላክልኝ ወር የሆነ ነገር ብታረግ ወር የሆነ ነገር ብትሆንልኝ ምናምን ምንም ምክንያቱም ኖርማል ነው። የሰው ልጅ ተጋብቶ እንኳን ይፋታ የለ እንዴ? ኖርማል ነገር ነው። ዋናው ልባችን ነው። አንተ እኔን መጀመሪያ ከልብ መውደድ አለብህ። ለእኔ መስዋዕትነት ለመክፈል ምን ያክል ዝግጁ ነህ? ይሄን መጀመሪያ ማወቅ አለብን። ዝም ብዬ አይደለም ህይወቴ ውስጥ ሄሉ አንቺ ለምትዩ አሁን ዘበራሪቁ ነገር ይሄ ጊዜው አይደለም፣ የምናወራበት ጊዜው አይደለም። በቃ አትናት አንቺ ስሚ ታረጋጊ። ሰምቻለሁ። ይበቃሃል። ሰማኛለህ? ይበቃሃል። ሰማሁህ። በቃ እኔ እኮ ላገባሽ እፈልጋለሁ እያልኩ ነው፣ እንጋባ እያልኩኝ እኮ ነው። ናቲ መጀመሪያ እመንበት። ይሄ
ትዳር ምንድነው ማምነው የሚባል ውስጥ ገብተህ ይሆናል ከማን ጋር ነው ለሚያዘው እኔ ራስን መጀመሪያ ጠይቅ ውስጥ ገብተህ ከዛ በኋላ ተመልሰህ መተህ እኔን ላገባሽ ነው ምናምን ከማን ጋር ነው እኔ ባላገባ ቆሜ ቢቀር ነው የሚሻለኝ ይሄ ውስጥ ገብተህ ምናምን እኔን እንድትለይ አልፈልግም ከማን ጋር ነው የሚገባው ሲቀጥልም ናቲ ማሰብ አለብህ በጣም ማሰብ አለብህ በዚህ ፍጥነት ውስጥ እንዴት ባንዴ እንደዚህ አይነት ውሳኔ ሲገባ አባባልሽ እኔ ግራ እየገባኝ እንዴት እዚህ ውሳኔ ውስጥ ባንዴ አንዴ ሄሉ እኔ ቤተሰብ አየ ጭንቀቴን አየ በቃ እንድንጋባ እኔም ከመሄድ በፊት ሽማግሌዎቹ በቃ ሁለት ይሄዳሉ ሁሉም ነገር ያልቃል በቃ አንድ ከሆኑን በኋላ አልፈልግም በቃ አልፈልግም መፍትሄ ነው ማለት በቃ መጀመሪያ እኔን ማወቅ አለብህ ለዛ ነው በቃ እኔም ደግሞ በጣም አሁን እየፈራው ነው ያለው እኔም ማላቅ ነገር አለ ምናልባት ሊኖር ይችላል ናቲ እኔ በፍርሃት ውስጥ መኖር አልፈልግም ነገ ምን ይፈጠራል ነገ ከዛስ ነገ ብዙ ነገር አለ ነገ ምንም ሄሉ ደርሰን እኮ ጫፍ ላይ ደርሰናል በቃ አለቀ እኮ አሁን ነገን አላውቃትም ናቲ ምንድነው አንቺ ፈጣሪ ነሽ እንደ ነገር ለማወቅ ፈጣሪ አይደለሽም እንዴ ነው ነገር የምታውቂው እኮ ለዛ እኮ ነው አሁን ሄሉ ተደስተን ሳንጨርስ ምን እንደተፈጠረ አይተሃል አይደል ሄሉ እሱን ተዩ አሁን በቃ ይቅርና አንድ እንሁን በቃ ጨርሽ ተይ በቃ ስለዛ ነገር አታልሽ እኔ እናንተ ገና ማለት አንተም መጠናናት አለብን ሲቀጥል ደግሞ ማለት ነው ከዚህ በኋላ እኔ እናንተ መገናኘት ያለብን እንኳን አይመስለኝም ምክንያቱም ጨርሰናል ምንም ነገር የለም አንቺ ሴትዮ ቀልድ ነው ወይ ያስዩ ንገር ምንም ቀልድ የለም ናቲ አንተ ነህ እየቀለድክ ያለው ንገረኝ አንተ ነህ ቀልድ ሄሉ እኔ እኮ ብለሽ ቀጥል እሺ እኔ ልንገርሽ እሺ አሁን ዛሬ ስሜታዊ ሳልሆን ልንገርሽ ሰማው እኔ አክብሬ ናቲ እስካሁን የሰማውክም አክብሬ ነው ገባ ይሄ እኮ ጥርጣሬ እንዳይኖር እንደዚህ አይነት ነገር እንዳይኖር እኮ በትዳር የምትተሳሰር ያልኩሽ ለዛ እኮ ነው ሽማግሌዎቹ በቃ ሁለት ይሄዱ ያልኩኝ ደግሞ ጊዜ የለም አሁን ይሄን የምናወራበት ነገሮች ከተበላሻሹ ይሉ የለ አንድ ለቤተሰብ ሞራል ጥሩ አይደል እንደዚህ ነግሬያቸው ሂዱ ብዬ ደግሞ ተመልሱ ማለት አልችልም እሱን አስቢበት ሄዱ እንዴ በኔ ቦታ ሆነሽ አስቢ ሄዱ አንቺ ምን ሆነሽ ነው ናቲ በቃ እኔ ምንም ነገር አልፈልግም አንቺ ፈለግሽ የሚሆን ነገር አይደለም በቃ ሁለት ሽማግሌዎቹ ይሄዳሉ በቃ ሌላ ነገር አታውሪ ሄዱ እኔ ሌላ ነገር እየመሰለኝ በጣም ደስ ይለኛል እኔ ሳልተኛ ነው ያደርኩኝ አይኔ ራሱ አይታይሽም ስማ አልጓጓም እኔ ምክንያቱም ተራው ለኔ አሁን በቃ ኖርማል ሰምቼው ውስጤ ይሆናል ይሄ እንዴት ነው ተላምዶት በቃ ኖርማል አድርጎታል የሽማግሌ ሲባል ምናምን አንቺ ምንድነው ታምጪው በቃ አለቀ ሁሉም ነገር አልቆ በቃ እንኩ ደስ ያል ተቃቅፈን እኮ ነው ዛሬ ማሳለፍ ያለብን ምንድነው ተራ ነገር የምትዩ ተራ ነገር ስለ በቃ ዋናው የኔና አንተ ነው እንጂ ሽማግሌ ስለሄደ እኔና አንቺ እኮ በቃ ይቅርበኝ ይሉ በቃ አንድ ሆና ነው ያለው እኮ ነው ግን አሁን ላይ እንደዛ መሆን አልችልም እንደው መሆን አልችልም ምክንያቱም በቃ ውስጥ ምንድነው የምትዩ በእግዚአብሔር ስም ምንድነው የምትዩ ሄዱ ግልጽ አድርገሽ ንገሪኝ ተወኝ በቃ ናቲ አልፈልግም በቃ ተወኝ ያምሻል እንዴ አንቺ ሴትዮ አንቺ እኔ ለቤተሰቦች ሁሉንም ነገር ጨርሻለሁ በቃ ሁሉም ነገር አልቋል እንዴ አንቺን እኮ ነው የማናገረው ናቲ ተወኝ አልኳል ላንተ ሲጀመር ያለኝ እኔ ማግባት ነው ያልፈለግሽው ወይ ላንተ ያለኝ ቦታ ሲጀመር ጠንቅቀት አውቃለሁ ይሄን የሐሰት ትርክትሽን ክደሽ ሄዱ አይኔን እያየሽ ንገሪ ሌላ ነገር የጀመርሽው አለ ምንድነው የጀመረው ዘርባሽ ምን ደስተኛ አይደለሽም ከኔ ጋር በመሆንሽ እኔ ደስተኛ ልሆን እችላለሁ እንጋባ አልኩሽ ሌላ ምንድነው የምትፈልጊው እኔ ደስ ይልሻል ብዬ አስቤ ነበር ምን አረግሽ ምን ያክል ምን በደልኩሽ ለቤተሰቦቼ ነግሬያለሁ ነገር ሁሉ አልቋል
ከዚህ በኋላ ለኔ መመለሱ እኮ በጣም ከባድ ነው። የኔን ትግል አይተሽ የኔን ጥረት አይተሽ ራሱ እሺ በቃ ደስ ቢልሽ ምን አለ? አሁን ቆይ እሺ ምንድነው የሚያስለቅስሽ? መሆን አልነበረበትም እንደዛ? አትኛው አልቋቋም ገብቶሃል? በቃ ምንም ደስተኛ አልሆን አልችልም። ምንም ብታረግልኝ በቃ ምንም ይታይ ተስፋ የለም። ለዛ ሄዱ ወዲ ይመስለኛል። ሄዱ ቆይ ደስታሽ ከኔ ጋር ስላልሆነ ነው? ድሮ ካንተ ጋር ሆኜ እንዴት ደስተኛ እንደነበርኩ ታውቃለህ? እሺ አሁን ግን ከኔ ጋር ደስተኛ አሁን ግን እፈራለሁ። በጣም ነው የምፈራው በቃ። እና ያው አንዳንዴ ደግሞ እንደዚህ ይሻላል መሰለኝ። ያራቅም ሄዱ እኔ በግድም ቢሆን ምንም እኔ ዛሬ ካንቺ ጋር ለመከራከር ለመነጫነጭ አይደለም ነበር የመጣው። የምር በቃ ደስ ብሎሽ እኔ ቢሆን እንደ ድሮ አሪፍ ጊዜ እናሳልፋለን በቃ የደስታችን ጅማሬ ብዬ ነበር አመጣጤ። ያ ነበር እኔም እንደዛ ነበር ነው ያሰብኩት። ግን አላውቅም እኔ አንቺ ሄሉ እንደዚህ አይነት ትልቅ ነገር የምታስቆሚው ወይ ያልፈለግሽው ሄሉ ይሄ ቀን እኔ እንጃ እኔ ለራሴ ለኔ በጣም ትልቅ የክብሬ ቀን ነው። በእነዚህ አይነት ሁኔታ እኔ ሄሉ ከጎኔ አንቺን አጣለሁ ብዬ አስቤ አላውቅም። ወይ አንቺም ያልፈለግሽው ቤተሰቦችሽ እንዲቀላቀሉ ያልፈለግሽው የራስሽ ምክንያት ሊኖር ይችላል አላውቅም። ግን አንተ እስቲ አንዴ እንኳን ማለት ነው ከቻልክ በእኔ ቦታ ሆነ አንድ ቀን በእኔ ቦታ ሆነ እኔ ሴት ልጅ ነው ሴት ልጅ ስለሆንሽ አስቀድሜ ለቤተሰቦችሽ በክብር ሽማግሌ ልላክ አልኩኝ። ከዚህ ሌላ ምንድነው የምፈልገው እንጂ ምን ሆኜ ነው ያልኩሽ? አንተ ውስጥ አይታየም። ሄሉ ይቅርታ ካሳለፍነው ነገር ይበልጣል እንዴ? ሄሉ ዛሬ ወይ ሰይጣን ይዞሻል ወይ የሆነ ነገር ሆነ መሆን ነው ያለበት። ሄሉ በእንደዚህ አይነት ቀን እንደዚህ አይነት ነገር እንደዚህ ነው በቃ ምንም ማድረግ አይቻልም። አንዳንዴ እንደዚህ ነው ማለፍ አለብን። እንደዚህ ጠንክረን ማለፍ አለብን። እኔ አዳሩን ሙሉ አንድ እንድንሆን ለሰርጋችን ስለፋዛድር አንቺ ደግሞ ሙሉ ነገራችንን ለማበላሸት እየሰራሽ ነው ያደርሽው ማለት ነው። እና ይሄ ነው መሰለኝ በዚህ ልክ ሄጃለሁ። በዚህ ልክ አንድ እንድንሆን ጥሪ ያለው ጥረት አድርጋል። በቃ እኔ ነኝ ያበላሽው ሁሉ ነገር እኔ ነኝ ያበላሽው። እሺ እኔ በዚህ ቀን አታሳፍሪኝ በቃ። አላሳፍርኩም። እሺ አሁን ለቤተሰቦች አታሳውቂም መምጣታቸውን አልነግርም እያልሽ ነው? በግልጽ ንገሪኝ ናቲ። አሁን ላይ እንደዚህ አይነት ነገር ለእኔም ለአንተም አስፈላጊ አይደለም። ወይኔ ናቲ አንቺ ምን እያልሽ ነው? ሄዱ ቆይ አይታይሽም እንደ ሄዱ ቆይ ናቲ ዝም በል በቃ ይበቃሃል። ከዚህ በኋላ ራስህን ብቻ ነፃ ለማውጣት አትሞክር። ይበቃሃል። ከምንድን ነው ነፃ ማውጣት? በቃ ይበቃሃል። ምክንያቱም ማለት ነው እንዲህ በቀላሉ ሽማግሌ ተልኮ ምናምን የምንኖረው ህይወት ምንም የለም። ኦኬ ስለዚህ አትላክ። አልፈልግም። ሄለን አንተ ሽማግሌ ስላክ ደስተኛ የምትሆን መስሎህ ነው? አልሆንም። መጀመሪያ ካንተ ጋር ደስተኛ መሆን አለብኝ። ሽማግሌ ተልኮ ደስተኛ ለመሆን እኔ በእንደዚህ አይነት ነገር ምናምን እኔ ሽማግሌ ሳትልክልኝ ማለት ነው እድሜ ልክ እኔ የተንከባከብከኝ ብታኖረኝ ነው የሚሻለው። ከኔ በላይ እኔ ለመንከባከብ እንጃ ሄዱ እኔ ሌላ ማንም እኔን አይረዳኝም። እኔ ናቲ በቃ ምንም ተስፋ የሚታይ ነገር ስለሌለ ምንም በቃ አሁን ላይ በቃ አይደለም የውስጤን በውስጤ ይዣል። ከመሜን እንደዚህ እየተጋፈጥኩ ያለው ሌላ ነገር ራሴን ለማጠንከር ራሴን ለማኖር እየሞከርኩ ያለው በቃ እኔ እንደ ሴት ልጅ አትንከባከብ ምናምን ሲጀመር አንቺ ብታውቂ የሴት ልጅ ትልቁ ደስታው ነው። ለዛ ነው እኔ ደስ ይልሻል በአንቺ ደስታ ነው የተደሰትኩት። አዎ የትኛውም ሴት ሽማግሌ ሲላክ ደስተኛ እንደምትሆን አውቃለሁ። በጣም ጓጓ ልጅ ነው። እንዴት እንደምቦርቅ ታውቃለህ? ሽማግሌ ሲባል እንዴት እንደምደሰት ታውቃለህ? ያውም ከምወደው ሰው ሲሆን አይደለም። አሁን የትኛውም ሴት ሌላ ነገር አለ። ሄዱ በቃ ይሄ ማረጓ ነው። ሽማግሌ ተልኮ ምናምን ይሄ ማረጓ ነው ለሴት ልጅ። ግን በቃ አሁን ላይ እኔ ምንም እየደነቀኝ አይደለም። ኖርማል ነገር ነው። ሄዱ
ይመስለኛል ከኔ ጋር ስላልሆነ ነው የደነቀሽ፣ ከኔ ጋር ስለሆነ ነው የደነቀሽ እንጂ ሄሉ ብትወጂኝ ብትፈልጊኝ ይሄ ምንም ምክንያት ሊሆን አይችልም። የምታወሪው ነገር ተረጋግተህ አስብበት ናቲ። ይሄ በስሜታዊ ራሴን እንዲጠላሁት ቤተሰቦች ፊት ለፊት ያዋረድሽ በስሜታዊነት ስሜት አይደለም ሄሉ። ስሜት ቢሆን ይህን ነገር እስከዚህ ደረጃ ባልሄድኩ ነበር። በዚህ ፍጥነት በ3 በ4 ቀን ውስጥ ሽማግሌ ልክልል ደስ ይልሻል ብዬ ነው። በቃ አንለያይ አንድ እንሁን ብዬ ነው። ምንም ጊዜ እንደሌለኝ ታውቂያለሽ። የሚስተካከል ከአሁን በኋላ ሄሉ ምን አይነት ነገር እያበላሸሽ እንደሆነ አልገባሽም ሄሉ። በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም።